ሰላም ጋይስ እንዴት ናችሁ? ደህና ናችሁ ያላችሁ የመስኪት ቤተሰቦች እንዴት ናችሁ አላችሁ ጋይስ? ይኸውላችሁ ዛሬ ላመሰግናችሁን ጭምር ነው የመጣሁት። ምክንያቱም ወገን አለኝ እንድል ነው ያደረጋችሁኝ፣ አጽናንታችሁኛል፣ አበርትታችሁኛል። አመሰግናለሁ። ክብር ምስጋና እየደረሳችሁ የኔ ውድ ቤተሰቦች በጣም ነው የማመሰግነው። ኢትዮጵያውያን ኤርትራውያን ኑሩልኝ። እና ምን ልላችሁ መሰላችሁ መጣሁት ጋይስ፣ የደሞዝ ጉዳይ ነው። 6 ወር 7 ወር የሆነኝ ነው ደሞዝ እየተሰጠኝ አይደለም። ስናገር ጦርነት ስለሆነ ትንሽ የምግብ ብቻ ነው እንጂ ያለኝ ጊዜው መሰጥሽ ገንዘብ የለም ብሎኛል። ይኸውላችሁ ቅድም ምግብ በጣም ሰርቼ ሁሉ የምታዩት ሁሉ ምግብ የሰራሁበት ነው። በነገራችሁ ላይ የጠበስኩበት እዛ ጋር ይታያችኋል። ድንች፣ ዶሮ ምናምን የጠበስኩት። እኔ ግን አሁን የምበላው በዚህ ሳይሆን ቆይ አሳያችኋለሁ። ይኸውላችሁ ይሄን ኮብዝ ይሄንን ልበላ ነው አሁን ምሳ ማለት ነው። አሞቀዋለሁ አሁን ይታያችኋል። ይሄንን የምበላው ችግር የለውም። አሁን እዛ ውስጥ እንደ እርጎ ነገር አለ ወይ በሻይ ጠጣዋለሁ እንዲለሰልስልኝ እና ጓራ ራሱ እያመመኝ ነው። ለምን ምግብ ዝም ብሎ ደረቅ ይሄ የነሱ ቂጣ ከተበላ ልብ ይልጣል። ገባችሁ? እና ጋይስ ይሁን ችግር የለውም። ሰው እስኪያልፍለት ድረስ ምንም ይሰራል፣ ምንም ይሆናል። ከሀገር ከተወጣ ወዲህ ምንም ነው የበለጠውን አሳልፍ ያለው። እኔ በህይወቴ ብዙ ነገር አሳልፍ ያለው። የተደበደብኩበት አጋጣሚ ያለ ጠባሳው ላለ ፊቴም ላይ እዚች ጋይም አለብኝ እና ያን ሁሉ ችያለሁኝ። ግን በለፋችሁት ያህል ብር ካልተከፈለ እሱን የመሰለ ድካም የለም። ያው እኔ 6 ወር ሙሉ ያለ ብር ቁጭ አልኩት። ጸሎታችሁ ያስፈልገኛል፣ ምክርም ያስፈልገኛል። ዱባይ ላይ ያላችሁ እንዴት ኢማራት ውስጥ በተለይ እንዴት ክፍያ ይሄን ማስፈጸም እንደምችል ይሄን ብታማክሩኝም ደስ ይለኛል ቤተሰቦቼ። እንደገና ደግሞ ሰብስክራይብም እያደረጋችሁልኝ ነው። በጣም ነው ማመሰግነው። በጣም ነው መወዳችሁ ውዶቼ፣ በጣም ነው ማከብራችሁ። ሰብስክራይቤን ራሱ እያደረጋችሁልኝ ነው። ሰምታችሁ እምባይ እንደንባችሁ አሳዝናችሁ እህታዊ ፍቅራችሁን ላሳያችሁኝ ሁሉ ክብር ምስጋና ይደርሳችሁ። እና ጋይስዬ ስራ ስትሰሩ ብር ካልተከፈለ በጣም ነው የሚያሳዝነው። ገባችሁ? በጣም ነው የሚያሳዝነው። እኔ በጣም ነው የሚከፋኝ። ምክንያቱም እየሰራው ያየሁትን ምግብ ራሱ ደግሜ ደግሜ መብላት አልችልም። ስለዚህ እኔ እሺ አልብላ ችግር የለውም። ይሄ የሰው ቤት ነው፣ ሁሉም ነገር በሀገር ነው የሚያምረው። ግን እኔ የምፈልገው ምንድነው ብር እንዲሰጠኝ ነው። በአሁኑ ሰዓት ምርር ብሎኛል፣ በቃ ክፍትም ብሎኛል። እና እኔ እንጃ ምን ማድረግ እንዳለብኝ ጋይስ። የዱባይ ምንድነው ዱባይ አሪፍ ናት ይባላል፣ ግን ለእኔ እኔ እንጃ። ዱባይ የህግ ሀገር ነው ምናምን ይባላል። እኔ ጋር ለምንድነው ያ ህግ የሌለው? እና ጋይስ አማክሩኝ። ችግር የለውም። እኔ የምግብ እንትን አለብኝ። ምግብ በነገራችን ላይ ሳህንና ብርጭቆ ኩባያ ነው የብቻዬ ነው፣ የምር ማለት ነው ለብቻዬ ነው የምበላው። ራሱ እዚች ጋር ቁጭ ብዬ ነው። አያችሁ የድመቶቹ እንትን አለ ታያችኋል። የድመቷ መበያ፣ የድመቷ መጠጫና መበያ ያውና፣ የኔ ደግሞ መበያ ጠረጴዛ ይችላል። ብሞት እነሱ ጋር አልገባም፣ እነሱ የሚበሉበት ክፍል አልገባም። ምክንያቱም እኔ ሰራተኛ ነኝ፣ ኢትዮጵያዊ ቆሻሻ ነኝ። እና ጋይስ አመሰግናለሁ። ፎሎ ሰብስክራይብ ስለምታደርጉኝ፣ ኮመንት ስለምትሰጡኝ፣ ላይክ ስለምትሰጡኝ፣ ስለምታበረታቱኝ ጋይስ ምስጋናዬ ከልብ ነው። በጣም ነው አመሰግናለሁ። ክበሩልኝ። አመሰግናለሁ። እኔ የዚህን ድመት ያህል ራሱ ክብር የለኝም። ይሄው እዩት ድመት የሱን ራሱ እኔ እንደዚህ ቤት ላይ እንደሱ አልከበርም ነው። እግዚአብሔር የክብር ባለቤት ነው። አንድ ቀን ያከብረኛል በሀገሬና ጋይስዬ አሁንም እንዳይረሳ ሼር፣ ሰብስክራይብ፣ ላይክ እንዳይረሳ ፕሊዝ።
ኮመንትም ስጡኝ፣ ሀሳብ ስጡኝ። እስኪ ዱባይ ላይ ብር እንዴት ነው የሚደረገው? የምግቡ ችግር የለውም። ኢትዮጵያ በሀገር ነው ሁሉም ነገር። ስለዚህ ክበሩልኝ። ወዳችኋለሁ።